በሁለተኛ የዓለም ጦርነት ወቅት አብዛኛውን ስራ የተሰራው በሴቶች ነበረ። ወንዶች ወደ ጦር ሜዳ ስለሄዱ ጦርነቱ አልቆ ሴቶች እንደተለመደው ቤታቸው መቀመጥ ሲጀምሩ ግን ጥያቄ ማንሳት ጀመሩ። ሴቶች ራሳቸውን በደንብ ፈትሸው ነበር። ወንዶቻቸው ባልነበሩበት ሰዓት በማህበረሰቡ የተወሰነባቸውን የሴት ልጅ ስራ አግብቶ መውለድ፣ ልጅ ማሳደግና የቤት ስራዋን ጠንቅቆ መስራት ብቻ እንዳልሆነ በደንብ ገብቷቸዋል። ወጥተው ከወንዶች እኩል ተምረው ስራ ሰርተው ታለንታቸውን የሚያወጡበት ሰዓት እንደሆነ ተረድተው ነበር። በዚህን ሰዓት በ1963 ሌላ ሐሳባቸውን የሚያጠነክር መጽሐፍ ተጻፈ በቤቲ ፍሪደን ፌሚኒን ሙስቲክ በሚል ርዕስ። ቤቲ ፍሪደን በመጽሐፏ ላይ ሴት ልጅ ሚስትና እናት ብቻ እንዳልሆነች ወጣው የውስጧን ታለንት ማውጣት እንዳለባት ማህበረሰቡንም ልታገለግል የምትችልበት ትልቅ አቅም እንዳለ በመግለጽ ብዙ ህጎችን እንዲቀየሩ አድርጋለች። ሴቶች ባሎቻቸውንም አሁን ወጥቼ መስራት የምጀምርበት ሰዓት ነው በሚሉበት ሰዓት ባሎችም ሃኒ ምንድነው ያወራሽ ያለሽው? የውጭው ዓለም የወንዶች ነው። በጣም አደጋለው ለሴቶች በጣም ከባድ ነው። ሁሉንም የምትፈልጊውን ነገር ይሄው እያሟላሁልሽ ነው። ምን ጎደለኝ ብለሽ ነው ወጥቼ ልስራ የምትይው? ደህንነትሽ የሚጠበቀው ቤት ስትሆኚ ነው ይሏቸው ነበር ባሎች። ሴቶች ግን አንዴ ከወሰኑ ወሰኑ ነውና ይሄው አሁን ላለንበት ሰዓት ለደረሱን ቆራጥ ሴቶች ምስጋና ይድረሳችሁ። እንኳን ለሴቶች ቀን አደረሳችሁ። enjoy your time. bye